የመርሳት ወይም የአልዛይመር በሽታን ለመከላከል በጠዋት ማድረግ ያለባችሁ ልማዶች። ክፍል 3 ሶስተኛ የአንጎል ነዳጅ ቁርስ ነው። በቁርሳችሁ ጊዜ ስኳር የበዛባቸውን ጥራጥሬዎች ወይም የተዘጋጁ ዳቦችን ከመመገብ ይቆጠቡ። እነዚህ የደም ስኳር መጠንን እና የአንጎል ሴሎችን ለሚጎዱ እብጠት ወይም ኢንፍላሜሽን ይዳርጋሉ። በምትኩ በኦሜጋ 3 በጸረ ኦክሲዳንት እና በጤናማ ስብ የበለጸጉ ምግቦችን ይምረጡ። ለምሳሌ ለውዝና የአጃ እንቁላል ከአቮካዶ ጋር ወይም አይረን እና ፋይበር የበለጸጉ ከጤፍ የተሰሩ ባህላዊ ኢትዮጵያ ምግቦችን እንደ እንጀራ ፍርፍር። እነዚህ ንጥረ ነገሮች የነርቭ ሴሎችን እንዲግባቡ ይረዳሉ እና ከአልዛይመር በሽታ ተያያዥነት ካለው ጉዳት ይከላከላሉ። ፎሎ፣ ላይክ፣ ሸር ማድረግ እንዳይረሳ። ስለተከታተላችሁ እጅግ አድርገን እናመሰግናለን። ሙሉውን ከፈለጋችሁ ደግሞ ዩቲዩብ ላይ ማግኘት ትችላላችሁ። የመርሳት ወይም የአልዛይመር በሽታን ለመከላከል በጠዋት ማድረግ ያለባችሁ ልማዶች። ክፍል 4 አራተኛ የአእምሮ ማሞቂያ ነው። ሰውነታችሁ ንቁና ነዳጅን ከሞላችሁ በኋላ ለአእምሯችሁ ንቁ እንዲሆን ስፖርት ስጡት። አልዛይመር ትውስታን ብቻ ሳይሆን አንጎላችሁ ሀሳባችሁን የሚያገናኝበትን መንገድ ይጎዳል። በየጠዋቱ አእምሯችሁን ማሳተፍ እነዚህ የነርቭ ግንኙነቶች ማጠናከር ትችላላችሁ። ከእነዚህ ውስጥ አንዱን መምረጥ ትችላላችሁ። ጸሎት ማድረግ፣ ለ10 ደቂቃ ማንበብ፣ አጭር ጽሑፍ መጻፍ ወይም ፈጣን እንቆቅልሽን መለማመድ። ጥናቶች እንደሚያሳዩት በአእምሮ ንቁ የሆኑ ሰዎች በኋለኛ እድሜ ዘመናቸው የአልዛይመር በሽታ የመያዝ እድላቸው እስከ 40% እንደሚቀንስ አሳይተዋል። ይህ ለነርቭ ሴሎች እንደ ስፖርት ሆኖ ያገለግላል ማለት ነው። ፎሎ፣ ላይክ፣ ሸር ማድረግ እንዳይረሳ። ስለተከታተላችሁ እጅግ አድርገን እናመሰግናለን። ሙሉውን ከፈለጋችሁ ደግሞ ዩቲዩብ ላይ ማግኘት ትችላላችሁ።